ሰላም እንዴት ናችሁ? በዚህ ቪዲዮ አንድ ግራፊክ ዲዛይነር ስፔሻላይዝ ሊያደርግባቸው የሚችሉ ፊልዶችን እናያለን። በተከታታይ ቪዲዮ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ነው። አንደኛ ብራንድ ጋይድላይን ዲዛይነር። አንድ ግራፊክ ዲዛይነር በዚህ ፊልድ ላይ ስፔሻላይዝ አድርጎ ሲሰራ ሎጎ ዲዛይን፣ ከለር ፓሌት፣ ታይፖግራፊ፣ ብራንድ ጋይድላይንን ትኩረት አድርጎ ይሰራል ማለት ነው። ሁለተኛ ማርኬቲንግ ዲዛይነር። አንድ ግራፊክ ዲዛይነር በዚህ ፊልድ ላይ ተሰማርቶ ወይም ደግሞ ስፔሻላይዝ አድርጎ ሲሰራ ፍላየር፣ ፖስተር፣ ሶሻል ሚዲያ ዲዛይነር፣ አድቨርታይዝመንትን ትኩረት አድርጎ ይሰራል ማለት ነው። ሶስተኛ ፕሪንት ዲዛይነር። አንድ ግራፊክ ዲዛይነር በዚህ ፊልድ ላይ ስፔሻላይዝ ሲያደርግ መጽሐፎችን፣ ጋዜጦችን፣ የፓኬጂንግ ስራዎችን ትኩረት አድርጎ ይሰራል ማለት ነው። በአጠቃላይ እንግዲህ በዚህ በግራፊክ ዲዛይን ስር ያሉ ፊልዶችን ለመስራት አዶቤ ኢንዲዛይን፣ አዶቤ ኢሉስትሬተር፣ አዶቤ ፎቶሾፕ እና ፊግማ የሚባሉ ሶፍትዌሮችን ማወቅ ይኖርብናል ማለት ነው። እናንተም ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።